አሁን ላይ የውጭ ቀለም እየተቀቡ በ6 ወር ጊዜ ውስጥ የምናስረክባቸው አፓርትመንቶች አሉ። ሁለተኛ ደግሞ ግንባታቸው 65 በመቶ የደረሱ እና በ1 ዓመት ከ6 ወር ማክሲመም የማስረክባቸው አፓርትመንቶች አሉ። ፕሮግረሱ ጥሩ የሚባል ፕሮግረስ ነው። የካሬ ይዛችሁ የቀረባችሁት የካሬ መጠንስ ምን ያህል ነው? የካሬ አማራጭ ከባለ 1 እስከ ባለ 4 መኝታ ቤት ከ94 ካሬ ጀምሮ እስከ 216 ካሬ አለ። ማለትም 94 ካሬ ባለ 1 መኝታ ቤት በ144 145 እና 169 ካሬ ደግሞ የባለ 2 መኝታ ቤት አማራጭ ባለ 3 ሰላም ጤና ይስጥልኝ። በግዴለህ ቤተሰቦች እንዴት ቆያችሁ? ዛሬ የምንገኘው በጊዮን ሆምስ እንግዲህ ጊዮን ሆምስ እንደምታውቁት የታዋቂ ብራንዶች ባከሮች ከነዚህ መካከል ጊዮን በረኪና፣ ጊዮን ጋዝ፣ ምስራቅ ሱቅ እንዲሁም በኢምፖርት ኤክስፖርት ዘርፎች ላይ ተሰማርቶ ረጅም ዓመታትን ያሳለፈ አንጋፋ መስሪያ ቤት ዛሬ እንደምታዩት ወሎ ሰፈር ባለ ተንቀሳቃሽ የኮምፓውንድ መኖሪያ ቤቶች ላይ አብረን ለማየት በቃ አብራችሁ እንግዲህ ድርጅታችን ጊዮን ሆምስ ሪል ስቴት በጊዮን በረኪና በምስራቅ ዱቄት ፋብሪካ እንዲሁም ኢምፖርት ኤክስፖርት ላይ ይታወቃል። አሁን ላይ 8ኛ እህት ኩባንያ የሆነውን ጊዮን ሆምስ ሪል ስቴት ብለን ይዘንላችሁ መጥተናል። ሳይታችን የሚገኘው ወሎ ሰፈር ወንጌላዊ ፊት ለፊት ሲሆን በመሀል ከተማ ብቸኛው ኮምፓውንድ አፓርትመንት ነው ይዘን የመጣ ነው። አጠቃላይ 20 ሺህ ካሬ ሜትር ላይ ያረፈ በውስጡ 9 ቢልዲንጎች ያሉት ሲሆን 2 ደግሞ የገበያና የኦፊስ ቦታዎችን አጠቃሏል። እኔም ስገባ እንዳየሁት የመኖሪያ መንበር አይነት ስሜት እንዲሰማ የሚያደርግ ነው። እንዳልሽ በጣም ትልቅ ካሬ ነው። ከዛም ተጨማሪ ደግሞ 9 ቢልዲንጎች ማለት በጣም ትልቅ ማዕከል ነው ወይም ትልቅ ኮምፓውንድ ነው ብዬ አስባለሁ። ለመቀጠል ስላሉ ፋሚሊዎች በተያያዘ ኮምፓውንድ በጣም ብዙ እና አፓርትመንቶችን ስንገነባ እዚህ የሚወሳ ከስራዎች እንዳይወጣ አስበን የሚሰራ ነው። ማለትም ጂም፣ ስዊሚንግ ቤቶች፣ የመሮጫ ትራክ፣ የመዋኛ ገንዳ፣ ባስኬትቦል ኮርቶችን ወደ 600 ሲሆን ደግሞ የልጆች መጫወቻ ሳይክሎችን ተጨማሪ ደግሞ 20 ሺህ ካሬ በሙሉ ሳፕሮሽኑ ኤክስተርናል ፓርኪንግ ውጭ ላይ አዘጋጅተን ለእንግዶች ነው ፓርኪንግ አዘጋጅተን የጠበቅ በጣም ጥሩ። ያለበት ፕሮግረስ ምን ያህል ላይ ነው? ስትገቡ እንዳይታቸው 3 አይነት አማራጮች አሉ። አንደኛ 2 ህንፃዎችን በራሱ ካፒታል 90% አድሶ ወይ ማርኬቱ ወርዶ የሚያደረገው አሁን ላይ የውጭ ቀለም እየተቀቡ በ6 ወር ጊዜ ውስጥ የምናስረክባቸው አፓርትመንቶች አሉ። ሁለተኛ ደግሞ ግንባታቸው 65 በመቶ የደረሱ እና በ1 ዓመት ከ6 ወር ማክሲመም የማስረክባቸው አፓርትመንቶች አሉ። ከዚህ በተጨማሪ ደግሞ 4ኛ ብሎካችንን አሁን ፋውንዴሽን የጀመርነው እና የ3 ዓመት ፕሮጀክት አለን። ፕሮግረሱ ጥሩ የሚባል ፕሮግረስ ነው። የካሬ ይዛችሁ የቀረባችሁት የካሬ መጠንስ ምን ያህል ነው? የካሬ አማራጭ ከባለ 1 እስከ ባለ 4 መኝታ ቤት ከ94 ካሬ ጀምሮ እስከ 216 ካሬ አለ። ማለትም 94 ካሬ ባለ 1 መኝታ ቤት በ144 145 እና 169 ካሬ ደግሞ የባለ 2 መኝታ ቤት አማራጭ ባለ 3 ቤት በ150 ካሬ በ201 ካሬ ይዘት ይዘናል። ከዛ በተጨማሪ ደግሞ ለየት የሚያደርገንና የራሳችንን ዲዛይን የሆነ ወይም ደግሞ ቪላን በአፓርትመንት ብለን በቪላ ስታንዳርድ እየተገነቡ የሚገኙ 214 እና 216 የካሬ አማራጭ ያላቸው ቪላ ስታንዳርድ የሆኑ ባለ 4 መኝታ ቤት አለ። ብዙ ቦታ እንዳየሁት ከሆነ ባለ 4 መኝታ ቤት በአብዛኛው አይገባም እና ከዚህ አንጻር እስኪ ስለ ባለ 4
እሺ እንግዲህ ቅድም እንደነገርኩ እኛ ባለ 4 መኝታ ቤት እየገነባን የሚገኘው በቪላ ስታይል ደረጃ ነው። ማለትም ቪላ ሲሰራ አይተህ ከሆነ መጀመሪያ ዋና ቤት ይኖራል፣ ከጀርባ ደግሞ ሰርቪስ ይኖራል ማለት ነው። እሱን ዲዛይን ነው ወደ አፓርትመንት ያመጣ ነው። ወደ 3 የሚሆኑ ባሮች አሉት። የመጀመሪያው በር የሚሆነው ወደ ሳሎን መኝታ ቤት የሚያስገባ ሲሆን፣ ሁለተኛ በር ደግሞ የሰርቪስ ነው። ማለትም አንተ ቤት ዘግተህ መውጣት ብትፈልግ ራሱን የቻለ አንድ በር አለ። ሰንበዲ እየኖር ቤትን መጠበቅ ይችላል ማለት ነው። መልካም እንግዲህ ወሳኝ የሚባሉ ኢንፎርሜሽኖችን አይተናል። ከዚህ በመቀጠል ስለ ክፍያ አማራጮቹ ብናይ እንደ ገዢ የትኛውን ገዢ ሊጠይቅ የሚችላል? አሁን ከነበርሽ አንቲዎች በመቀጠል ፕራይሱ የፕራይሱ ምን ያህል የሆነ በካሬ የመጀመሪያ ጥያቄ ሲሆን፣ በመቀጠል ደግሞ እነዚህ ቤት በምን አይነት የአከፋፈል አማራጮች ቀርበዋል? እሺ አሁን ላይ የሸጠን ዋጋ በካሬ ከ10 ሺህ ብር እስከ 15 ሺህ ብር የካሬ ዋጋ አላቸው። ማለትም ግንባታው 90% የደረሰው ላይ በካሬ 15 ሺህ እየሸጥን ስንገኝ ራሳቸው የተናጠል ፕላስ ያላቸው አሁን እንደምታየው በ6 ወር ሊጠናቀቅ ነው። ክፍያ በ20% ብቻ ቀድም እስከ 1 ዓመት ድረስ የሚከፍሉበትን አማራጭ ይዘን መጥተናል። ከዛ በላይ ደግሞ 50% የባንክ ኦፕሽን አላቸው። ሌላኛው ነው ሁለተኛው አማራጭ ደግሞ በካሬ 115 ሺህ ብር እየሸጥን ስንገኝ ግንባታው 7% የደረሰው ላይ ሲሆን በ10% መክፈያ ብቻ ቀድሞ እስከ 2 ዓመት ከፍለው የሚያጠናቅቁበት አማራጭ አለ። ሶስተኛው ደግሞ አዲሱ ፕሮጀክታችንን ደግሞ ብሎክ 4 ነው። በካሬ ከ10 ሺህ ብር ጀምሮ ቅድመ ክፍያ በ10% ቀድሞ እስከ 3 ዓመት አማራጭ። ከዚህ ውጭ ደግሞ አከፋፈላቸውን ቤዝ ያደረገ ብዙ ዲስካውንቶች እንደምታውቂው ገዢው ትልቁ ችግር የሚሆንበት በዚህ ሰዓት ያው ብዙ የሪሲት ድርጅቶች በስተዋል የአመኔታ ጉዳይ ነው። ምክንያቱም አሁን ወደ ክስ የሚሄዱ በተለያዩ ኢንፎርሜሽኖች እንደምንሰማው ጀምረው ሳይጨርሱ የሚቆዩ ድርጅቶች አሉ። ከዚህ አንጻር የእናንተ ድርጅት ምን ለየት ያደርገዋል? የእኛ ድርጅት እንግዲህ ወደ አፓርትመንት ቢዝነሱ ሲመጣ በዋናነት ይህን ችግር ለመፍታት ነው የመጣ ነው። ለዚህ ደግሞ ዋና ማሳያችን 2 ብሎኮችን በራሳችን ካፒታል ግንባታውን 90% አድሰን ያለምንም ካሽ ኮሌክሽን ማለት ነው በራሱ ካፒታል 90% አድሰን መምጣታችን ትልቁ ማሳያችን ነው። ያለምንም ካሽ ኮሌክሽን ሰርተን ነው ማርኬቲንግ ጆይን ያደረግነው። ከዛ ውጭ ደግሞ ስለ 50 ዓመታት በሌሎች በኪም ጋዝ፣ በኪም በረኪና ምሳሌ ቤት ፋብሪካ ኢምፖርት ኤክስፖርት ላይ በታማኝነት ደንበኞችን ይዞ ቆይቶ አሁን ወደ 60 ዓመት የተጠጋ ነው። ድርጅታችን ምንም አይነት የፋይናንሻል ችግር የሌለበት ፋይናንሻል ሊበር ያለው ነው። ስቴብል የሆነ ካምፓኒ ነው። ሰራው በራሳችን ካፒታል እየገለፋ ጋዙ ሌበር እያደረገ ነው በሽያጭ የምናቀርበው ማለት ነው። ደንበኞቻችን በዚህ ምንም አይነት ሀሳብ አይገባቸውም ማለት ነው። ወደኛ ሲመጡ የናንተ ሚኒስቴር ከሌሎች ሴቶች ምን ለየት ያደርጋቸዋል? እሺ ያው እንደሚታወቀው ዋናውና ትልቁ ነገር በመሀል ከተማ የዚህን ያክል ስፋት ያለው ኮምፓውንድ አፓርትመንት ማግኘት በጣም አስቸጋሪ ነው። ምናልባት አብዛኞቹን ካየሃቸው ሲንግል እና ለመኖሪያ ብቻ ተብሎ የተሰሩ ናቸው ማለት ነው እንጂ በውስጡ የመሮጫ ትራክ፣ የመዋኛ ገንዳ፣ ባስኬትቦል ኮርት እነዚህን ሁሉ ያካተተ አፓርትመንት ማግኘት በጣም አስቸጋሪ ነው። የኛ ግን 20 ሺህ ካሬ ላይ ያረፈ እጅግ ውብና ሰፊ ኮምፓውንድ አፓርትመንት ነው። ሁለተኛው ደግሞ አፓርትመንት ሲሰራ ወይ ለመኖሪያ ወይ ለኢንቨስትመንት ተብሎ ነው። እንግዲህ ይሄኛ አፓርትመንት ለመኖሪያ አንጻርም ካየኸው ወሎ ሰፈር እጅግ በጣም የተረጋጋ ጸጥታ የሰፈነበት እንዲሁም ደግሞ ኮምፓውንድ ውስጥ በመሆኑ ሴኪሪቲ የማያሳስብ ልጆች እንደፈለጉ የሚጫወቱበት አፓርትመንት ነው። ከኢንቨስትመንት አንጻርም ካየኸው እኛ አካባቢ የሚገኙ አፓርትመንቶች በዶላር እስከ 2500 እስከ 3500 ይከራያሉ። በተጨማሪ ምናልባት ሰምተህ ከሆነ አዲስ ቲሞሮ ኢኮኖሚክ ዞን በመባል የሚታወቀው አዲስ የመንግስት ፕሮጀክት ከኛ የ2 ደቂቃ መንገድ ነው። እሱም ሲጠናቀቅ የሪሴል ቫሊዩን የኪራይ ቫሊዩን በጥፍ ይጨምራል ማለት ነው። መልካም። በሌላ የሚባሉ ሰዎች ወይም ዲያስፖራዎች ኮሚኒቲ ሊሆን ይችላል። እነዚህ ቤቶች መግዛት ይፈልግ በጣም ጥሩ ጥያቄ ነው። ከዚህ ኤክስፔሪንሳችን ጥሩ ነበረ።
እዚህ ማግኘት ካላቸው በወክልና መጨረስ ትችላለን። ከዛ ውጭ ኦንላይን ሰሪች መጨረስ ናቸው። በጣም አሪፍ እናመሰግናለን። በመቀጠል እንግዲህ እስኪ ሳይት ደግሞ ታስጎ እሺ እንዳየሁት ከዚህም በኩል ጥሩ ቪው ነው የሚታየኝ። የራሱ የሆነ ባልኮኒ እንዳለውም እያየሁ ነው። በዚህ ጋር የሚያልፍ መንገድም እንዳለ ነግረሽኛል እና እስኪ ብታብራር። እሺ እንግዲህ አሁን የምንገኘው ባለ 201 ካሬ እይታውም ወደ ግቢው ጋር የሚገኘው እይታዎቹ ወደ ቦሌ እይታ ሲሆን ከዛ በተጨማሪ ደግሞ የቂርቆስ ክፍለ ከተማ ያወጣው ከመስቀል ፍላወር ወደ ኢሚግሬሽን የሚያስወጣ 30 ሜትር አስፋልት ወጥቶለታል። እሱ በዚህ ጋር ነው የሚያልፈው። በዚህ ጋር ነው የሚያልፈው። ስለዚህ አይን ቦታ ላይ ይሄ ቆንጆ ቦታ ላይ ነው። ቤቶቹን እንግዲህ ውስጥ ገብተህ እንዳየኸው ለመኖሪያ በጣም ልጅሪ ተደርገው የተሰሩ የራሳቸው የሰራተኛ ክፍል ከነመታጠቢያ፣ ላውንደሪ፣ የተለያዩ ባልከኒዎችን ጨምሮ የያዘ ጋርቤጅ ተርን የያዘ አፓርትመንት ነው ማለት ነው። መልካም። እስኪ ደግሞ ያለው ባለስንት ካሬ እንደሆነ ስንት መኝታ ቤት እንደሆነ ያለው ነገር ደግሞ በጣም አሪፍ ሰዎች እናንተ ኮሚኒኬት ከታች ባሉ ቀዳቡ ነው ሳይት ቀጠሮ ማስያዝ እንዲሁም ተጨማሪ ይችላሉ። በመጨረሻ ለተመልካቾቻችን ምን አይነት እሺ እንግዲህ በመጨረሻ ለተመልካቾቻችን ማስተላለፍ የሚፈልገው አዲስ አበባ ላይ አፓርትመንት ቤት እየፈለጋችሁ ለምትገኙ ደንበኞቻችሁ ጊዮን ሆምስ ስቴት ወይ ሰራት እንግዲህ ከባለ 1 እስከ ባለ 4 መኝታ ቤት በተለያየ አማራጭ በውስጡ የመሮጫ ትራክ፣ የመዋኛ ገንዳ፣ ባስኬትቦል ኮርት፣ የልጆች መጫወቻ፣ ሰፊሸንት የሆነ ፓርኪንግ ኤሪያ ለፕሮግራም የሚሆኑ የተለያዩ ቴራሶችን ጨምረን ይዞላቸው መጥተዋል። እንግዲህ ከዚህ የበለጠ ጥሩ ነገር ባለቤት ሊሆኑ ይችላሉ። በ10% ቅድመ ክፍያ ብቻ ነው ቤቶቻችን እየሸጠ የሚገኘው። ለአከፋፈል ምቹ እንዲሆን የባንክ አማራጮች አሉ። ከታች ባለው ሰው ቁጥር በመደወል የበለጠ መረጃ ሳይቱን ማየት ይችላሉ። እናመሰግናለን። ውድ ተመልካቾቻችን ከጊዮን ሆምስ ጋር የነበረን ቆይታ ይህንን ይመስላል። እንግዲህ በቀጣይ ከሌላ የሪል ስቴት ድርጅት ጋር በሌላ ቢዝነስ ወይም በሌላ ሰርቪስ እስከምንገናኝ ድረስ መልካም ቆይታ። እዚህ ቻናላችን ላይ ለመቅረብ የምትፈልጉ ድርጅቶች በሚቀጥለው ስልክ ኮንታክት አሉ። እንዲሁም ጊዮን ሆምስን መግዛት የምትፈልጉ ደንበኞቻችን ደግሞ ከታች በማስቀመጥላችሁ ስልክ በመደወል ኮሚኒኬት ማድረግ ትችላላችሁ። መልካም ቆይታ።